እሺ አዎ የአማራ ልጅ በጣም ይበደላል። ሲበደል በጣም እየተበደለ ነው። በጣም ጫና ይገላሉ። ህፃናቶችን፣ ሴቶችን ይደፍራሉ። እነሱም በቃ ያልሆነ እንትን የአማራ ልጅ ቢመታ በደንብ አያክሙም። በምግብ ላይም የነሱ ነው። በቃ የነሱ ነው የሚንከባከቡ። ወርድያ ላይም 24 ሰዓት የሚሸፍን የአማራ ልጅ ነው። በጣም ተጨቁኖ ያለ የአማራ ልጅ ነው። አሁን አዛ በጣም ጨቁኖ በዛብን። ተማክረን ዞን ወጣን። አዛ ሕክምናውን በደንብ አያክሙም። የኦሮመኛ ከሆነና ሌላ ቋንቋ የሚችል ከሆነ እነሱም በደንብ ያክማሉ። እና የሲቪል ከብት ደግሞ አንጥቶ አርዶ በልተናል። የንጹሃን ከብት ወይ ምንም በማያውቁት የአማራ ከብቶች አንጥቶ በልተዋል። እና እንደዚህ በጣም ጫና ሲበዛ በዚህ ያለው ወጣን። ያዙ። እሺ እኛ መጀመሪያ ስልጠና ሊወስዱን ሲሉ አፍሶ ነበር ያስገቡን። አፍሶ እንዳስገቡን ብር ሸለቆ አስገቡን። ብር ሸለቆ መጀመሪያ ያሰለጠኑና ከብር ሸለቆ ደግሞ ወደ ጦላይ ወሰዱና ጦላይ ሄደን ኦሮሚያ ክልል እያለን መሐንዲስና መረጃ ብለው መለመሉና እዛም በኋላ እንደመለመሉና አፍነው ይዘውን እንደመጡ እንደመጡ ከሸኔ ጋር ነው የምትዋጉ ብለው ይዘውን ነው እየመጡ እያለ እዛም በኋላ አባይ በላ ላይ ስንደርስ ስናይ አማራ ክልል እንደሆነ አወቅን። እዛም በኋላ አማራ ክልል እንደሆነ እንዳወቅን እኛም እዚህ መርገጭና እሷ ጋር እዚቻ ከተማዋ ህፃናት ሴቶች እየተደፈሩ ደግሞ ጭራሽም የአማራ ልጅ ግደሉ ተብሎ ትዕዛዝ ወርዶልን ነበር አመራሮች። አዛኛም በቃ እንደዚህ ይሄን ትዕዛዝ እንደወረደኛ እሱን ትዕዛዝ አንቀበልም ብለን ወደ አማራ ፋኖ ገብተናል። የአማራ ፋኖም በክብር ተቀብሎናል። ምንም አላረገንም እስካሁን ድረስ። አሁንም ከአማራ ፋኖ ጋር ነው ያለን። እሺ እንግዲህ እናመሰግናለን። እንግዲህ እንደምታዩት በርካታ ግፎችን የጠላት ኃይል በህዝባችን ላይ እያደረሰ ይገኛል። በቅርብ ቀን እንኳን በዚሁ በቀጠናችን ላይ የተፈጸሙ ግፎችን ማየት ትችላላችሁ። ከ20 ከ30 በላይ የሚደርሱ የፋኖ ቤተሰብ ናቸው ተብለው መርገጭ ከተማ ጋር ታግተው የነበሩ አርሶ አደሮች፣ ነጋዴዎች፣ ባለሀብቶች ሁሉ ነበሩ። ከዚህ ጋር ተያይዞ ከኛ የበለጠ እናንተ ዘው ቀጠናው ላይ ስለነበራችሁ አገዛዙ ምን እየሰራ እንደሆነ እስቲ የምታብራራው ነገሮች ካሉ እግር መንገዴን እድል መስጠት። እሺ መርገጭ አዚያ ከተማው የፋኖ ቤተሰቦች እናቶችም አባቶችም እህቶችም ወንድሞችም የፋኖ ቤተሰብ ናቸው ተብለው እየታሰሩ ነበር። እነሱ እንደዛ እየታሰሩ እያለኛ የአማራ ልጆች እንደዚህ ለምንድን ነው ቤተሰብ የምታስሩ? ወንድ ከሆናችሁ እነሱን ፈልጋችሁ አትመጡ ምናምን ስንል በቃ እናንተ ተልኮ አለባችሁ፣ እናንተ ምንድናችሁ? ተልኳችሁ ምንድነው እያሉ እኛን ግፍ እና በደል አደረሱብን። እኛም ግፍና በደሉን ተቋቁመን ፈጣሪ ባለው ቀን ወጠንም ከአማራ ፋኖ ጋር ተቀላቅለናል። አሁን ከአማራ ፋኖ ጋር ተቀላቅለን ያለ ነው አለን እስካሁን። እሺ እናመሰግናለን ወንድሜ። ስምህን ቅድም አስተዋውቀናል። የስራ ኃላፊነትን አልነገርከንም። ስራ ኃላፊነትን ተናግረህ አጠቃላይ ከተማ ውስጥ ያለውን እንቅስቃሴና በአማራ ሕዝብ ላይ እያካሄደ ያለውን የአብይ አህመድ መንግስት ወይም ስርዓት ምን እያካሄደ እንደሆነ እስቲ በግልጽ እንድታብራራ። ስራዬ መረጃ ነው። መረጃው ነው እያለ ግን በከተማም ምክንያቱም የአማራ ልጆችም ስለሆነ ወደ ከተማም ሊያስወጡን አልቻሉም ነበር። ግን እኛ ሀሳባችን የነበረም መረጃ በመሆኔ በጣም ደስ ይለኝ ነበር። ምክንያቱም ደጋፊ አማራን ነው። በአማራ ላይ ተጽዕኖ ስለበዛ ትክክለኛ ለሀገር አይደለም የቆሙት ቢሆን ግን እነሱ አማራ በማን የማውቀው ነው መሰል አስወጡኝ ወደ ከተማ። ሲቀጥልም ደግሞ የፋኖ ቤተሰብም የተከባ ምናምን ሁላ ይወስድናል። እነሱ አቀው ነው የሚቆሙ። እኛ ወደ ፋኖ ድጃፍ በዚህ ያስቆሙናል። አመጣልህ በለው እያሉ ማለት ነው።
ምንም እኮ ደግሞ ከፋኖ ቤት ማልቁ ምንም ከማውቁ በገበሬ ቤት እንቆማለን። ሲከፍት ወይም በቃ የሆነ ጤፍ አጨዳ ምናምን ሲሄድ የተዳለ ምናምን ብሎ ይዙታል። አይደለም እኔ ገበሬ ነኝ ጤፍ አጨዳ ምናምን ነው ሲልም አይሰሙትም። አመጣዋዚ ደብድበው ምን ብሎም ይሰዱታል። ምንም ነገር ሲያግበት ማለት ነው። እስከዛ ድረስ ያየሁት ነው። ደግሞ ቢሆንም ደግሞ ከኛ ላይ ደግሞ ያለው ተጽዕኖ አማርኛ ተናጋሪ የሆኑትና ኦሮምኛ ተናጋሪ የሆኑት ባንድ ላይ ቢሆንም ደግሞ ባንዴ መቀመጣችን እንጂ አንድ አይነት ስራ እየሰራንም አይደለም። እነሱ ኦሮሞ ነው የሚደግፉ መንግስቱ የሚደግፍ እሱነን ነው። አማራ ደግሞ ምንም ነገር በማያውቁ ነገር እየገባ ደግሞ አላግባብ እየታፈሰ ነው የገባ ነው። እሺ እንደዚህ የለበነው በደል እየተበደላለ ለአማራ ህዝብ ነው። እንደዚህ ሁኝም ደግሞ በቃ እንዴት አማራ እንዴት እንደዚህ ይሆናል? ለምን ያባላቂያታቸው ለምን ይመጣል ብለን ስንከራከርም አንተ ተልኮ አለብህ እያሉ እኛንንም ጫና ፈጠሩብን። እየፈጠሩብን ሳለም የሚፈጥም ዋርያ እንትን የሚለውም የአማራ ልጅ ነው ሸፍኖ የሚያድረው። እንደዚያም ሲሆን ደግሞ ለምን ጋንታ መሪ ታንገራግራለህ ብሎ የሚወጡበት ምክንያትም ለምን ጋንታ መሪ በዋርያ ምክንያት ታንገራግራለህ ብሎ የአንድ ኦሮሞ ነው አመራር ኦሮሞ ነው ሊደበድበኝ ጀመረ። ሲልም ለምን ትደበድበኛለህ ብዬ እሺ ትክክለኛ ለመንግስት ታጋይ ከሆንክ እስኪ ማተፍን ፍታና ሲያሳየኝ አለኝ። ለምን ማተቤን ፈታለሁ ብዬ ደግሞ ስከራከረው አሁንም መጣኝ። አዛም በኋላ ዋርያ